አባታችን ሼኻችን ሼኽ ሐጂ ኢብራሂም ቱፋ ወደዚህ መጥቶ ለዚህ ፕሮግራም መልእክታቸውን ያስተላልፉልናል። እንደውም ተቀዳሚ ምክትል ፕሬዝዳንት ሼኽ አብዱል ከሪም በድረድንም በጣም ከልብ በዘርፍ ስምም በራሴ ስምም የሚያመሰግናቸው አባታችን ናቸው ሁለታቸው። ጀዛኩሙላሁ ኸይረን። ሼኻችን ወደዚህ መጥቶ መልእክታቸውን እንዲያስተላልፉልን ጋብዛቸዋለሁ። ባካችሁ ወደዚህ እንድትሸኙልን። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱል ከሪም ሼክ በድረዲን፣ ተከበራችሁ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንቶች፣ ከፍተኛ አመራሮች፣ የተከበራችሁ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስራ አስፈጻሚ አባላት፣ የተከበራችሁ የኢትዮጵያ እስልምና ጉዳዮች የየክልሎቹ እስልምና ጉዳዮች ከፍተኛ ምክር ቤቶች ፕሬዝዳንቶች እና ከፍተኛ አመራሮች፣ የተከበራችሁ የተለያዩ ተቋማትና ድርጅቶች ሚዲያ ባልተቤቶች፣ ዛሬ እዚህ የተገኛችሁ ያልተገኛችሁ፣ ለዚህ ለተቀደሰ ለተወደደ የዱንያና የአኺራ ስራ ላይ እገዛ ስታደርጉ የቆያችሁ፣ እዝም እዘም ያላችሁ በየፊናችሁ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ዛሬ እንደኔ ሁለት ነገር ከኛ አይጠበቅም። ሸላሚዎች እንጂ ተሸላሚዎች አይደለም። ሁሉም ስራ ደስ ይላል። ስሸልምም እውቅና ስሰጥም በጣም ደስ ብሎኝ ነው። መቀበል ግን ተገድጄ ነው እንጂ አልወደድኩትም። ሆኖም ተቀብያለሁ። የሐጅ ዘርፍ በምክትል ፕሬዝዳንት ማዕረግ መሪ የሆኑት ዶክተር መሐመድ ሷሊህ እና አብሮ ያሉ ኮሚቴዎች ከፍተኛ አመራሮች ሳይቀሩ ዘንድሮ ሐቂቃ አላህ ሆኖ ያሳኩት ስኬት እኛንም እናንተንም አይደለም መላ ሙስሊምን ኢትዮጵያን ወክሎ ምስጋና ስናመሰግን ለአላህ ነው ምናወራ እንጂ ለራሳችን እርስ በራሳችን አይደለም። ነገር ግን ምንድነው ዛሬ እነኚህ ምልክቶች የተደረጉ ምልክቶች መን ለም የሽኩር ናስ ለም የሽኩሪላህ እንደሚባለው ያንን ሐዲስ ለመተግበር ያህል እንጂ ሁላችሁንም እዚህ ውስጥ ያላችሁ የሀገር ውስጥና የውጭ ሀገር ተቋማት ከኛ ጋራ ቀንና ሌሊት ስለፉ ሲተጉ የቆዩትና ለወደፊትም ትልቁ ተስፋችን የምንላቸው ብዙ ለውጦች ከኛ ጋራ
ወጥቶ ወርዶ ጥሮ ግሮ ይህ ስኬት በዚህ መልክ እንድታይ እንዲገኝ ያደረጉት ምስጋናቸውን ለአላህ ነው የምናደርሰው። በተረፈ ለመላው የኢትዮጵያ ሙስሊም ህብረተሰብ ነው የምናደርሰው። እንዲሁም በመቀጠል ዘንድሮ ያገኘነው እውቅና እኛ እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ብቻ ሳይሆን የኢትዮጵያ ሙስሊም ህብረተሰብ ብቻ ሳይሆን የኢትዮጵያን ስም በዓለም መድረክ ልዩ ስምን ያስጠራና ከፍታን ያሳየ ኢትዮጵያ እንደ ኢትዮጵያ የኮራችበት ሃይማኖቶችን ተቋማቶችን ሳይለይ መድረኩ ላይ የምንነገረው የሚወራ የምታየው ኢትዮጵያ ነው። ምን ለበለበው የምታየው የኢትዮጵያ ባንዲራ ነው። እኛም ያዝነው የኢትዮጵያ ባንዲራን እና ኢትዮጵያን መውለዷን መኖሯን የማያውቁ ሁሉ እዛ ውስጥ ከ165 ሀገራት ጋራ ሀያላን መንግስታቶች ሀገራቶች ሳይቀሩ ተወዳድሮ ኢትዮጵያ ስታሸንፍ ምን ያህል ኢትዮጵያን የሚወድ አካል ሁሉ ደስታ እንደምሰማው ለጥያቄ የሚቀርብ አይደለም። ስለዚህ ውጤቱም ልፋቱም ስሙም ስራውም ተግባሩም የኢትዮጵያ እና የኢትዮጵያ ነው። እኛም ብንሆን የእናንተ መልእክተኞች አገልጋዮች ነንና በማገልገላችን ልንመሰገን እንችላለን እንጂ ተግባሩ ሐቂቃው የአላህ ነው፣ ውጤቱ ደግሞ የእናንተ ነውና እዚህ ውስጥ የተሳተፋችሁ ሁላችሁም ስማችሁንና ዝርዝራችሁን ሳልጠራ እዚህ ፊት ለፊት የምትገኙና የማትገኙ ሁላችሁም እጃችሁ ያላችሁበት የምናውቃችሁና የማናውቃችሁ ለአላህ ብላችሁ ቀንና ሌሊት አጅሩን ከአላህ እናገኛለን ብላችሁ የለፋችሁ የተጋችሁ ሁላችሁንም ከልብ ልናመሰግናችሁ እንወዳለን። በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ደጋግሜ ምስጋናዬን ለማቅረብ ወዳለሁ። አመሰግናለሁ።